ዌብሳይት ማለት ምን ማለት ነው? አብዛኛው ሰው ስለ ዌብሳይት የሚያውቅ ይመስለዋል፣ ግን አክቹዋሊ ዌብሳይት ምን ማለት እንደሆነ አብዛኛው ሰው አያውቅም። ዌብሳይት ማለት በኢንተርኔት ላይ ያለ አንድ ቦታ ነው። ስለ እናንተ ማንነት፣ ስለ ቢዝነሳችሁ፣ የምትሰሩት ስራ፣ ስለምታቀርቡት ሰርቪስ፣ ስለ እናንተ ሁሉን ነገር ሊናገር የሚችል አንድ ቦታ ነው። ዌብሳይት ማለት ጀስት ዲዛይን፣ ሌክዠሪ ነገር፣ የሚያምር ነገር ማለት አይደለም። ዌብሳይት ማለት ስለ እናንተ ሁሉን ነገር የሚያውቅ እናንተ በሌላችሁበት ታይም ሊናገርላችሁ የሚችል አንድ አካል ማስቀመጥ ማለት ነው። አስቡት፣ እናንተ በሌላችሁበት እናንተ በፈለጋችሁት መልኩ። ብዙ ጊዜ ቢዝነስ ላይ የሚቸግረው ነገር ምንድነው? እናንተ ከሌላችሁ ያስቀመጣችሁት አካል ፉሊ ስለ እናንተ ሊናገር አይችልም፣ ወይ ደግሞ የሆነ ማያውቀው ነገር አለ። ግን ዌብሳይት ከሆነ የሆነ ነገር እናንተ በፈለጋችሁበት መልኩ ታስቀምጡታላችሁ፣ እናንተ በፈለጋችሁበት መልኩ በዛ ነገር ላይ ትናገራላችሁ ማለት ነው። ስለዚህ ዌብሳይትን ከማሰራታችሁ በፊት አንድ ልብ ልትሉት የሚገባ ነገር ከማማሩ ዲዛይኑ ምናምን በተጨማሪ ስለኔ ምን ሊናገር ይገባል የሚለውን ነገር በደንብ ጥንቅቃችሁ ልታውቁ ይገባል። አይ ሆፕ ይሄ ነገር ጠቃሚ እንደሚሆን። ሌሎች ጥያቄዎች ካላችሁ ኮሜንት ላይ አሳውቁኝ። ይመቻችሁ።